ሰላም ሰላም እንዴት አላችሁ ቤተሰቦች? ከተለያዩ የሀገሪቱ ክፍል ተቀምጣችሁ ይህንን ስልጠና ለምትወስዱት ተማሪዎች፣ መምህራን እንዲሁም የተለያዩ ለዚህ ስልጠና ፍላጎት ያላችሁት ሰላምታዬ ባላችሁበት ይድረሳችሁ እያልኩ የዛሬው ዕለት ይዤላችሁ የቀረብኩት የስታታ ሶፍትዌር እንዴት መስራት እንደሚችል ባለፈው ክፍል 1 ላይ አይተን ነበረ። ዛሬም ከዛ የቀጠለው ስልጠና ማለት ነው። ስልጠናው ምን እንደሚመለከትና ምን መያዝ እንዳለባቸው አንዳንድ ኮንቴንቶችን እናያለን። ዛሬ ከስታታ መኑ ነው የምንጀምረው ማለት ነው። ስታታ መኑ ባለፈው ቱልባሮችን አይተናል። ቱልባር ማለት ምን ማለት ነው? ቱልባሮች በተለይ በምልክት ነው የሚቀመጡት። ቱልባሮች ባለፈው ያየነው ማለት ነው። እነዚህ ናቸው ቱልባሮቹ። እዚህ ላይ የተቀመጡት ምልክቶች በሙሉ የራሳቸው የሆነ ጥቅም እንዳላቸው ነው ባለፈው ያየነው። ዛሬ ደግሞ ከሱ ተመሳሳይ ሆኖ ግን የተለየ ጥቅም ያለው ስታታ መኑ ባር ነው። መኑ ባርም ይሁን ቱልባር ሁለቱም ከፍተኛ የሆነ ጥቅም አላቸው። የስታታ ኮማንድ በተለይ አሁን ስታታ ስንት ዊንዶ አለው ብለናል? 4 ዊንዶ አለው ብለናል። ከነዚህ ዊንዶዎቹ ሪቪው ዊንዶ አለ፣ እንደዚሁም ደግሞ ኮማንድ ዊንዶ አለ፣ ቫሪያብል ዊንዶ አለ፣ ሪዛልት ዊንዶ አለ። እነዚህን አራቱን የስታታ ዊንዶ ላይ የምናያቸው ወይም ትዕዛዝ የምንሰጠው በእነዚህ መኑ ባር ሊሆን ይችላል፣ በቱል ባርም ሊሆን ይችላል ማለት ነው። በተለይ መኑ ባር የሚጠቅመው ለስታታ ኮማንድ ነው የሚጠቅመው ማለት ነው። ኮማንዶቹን ወይም ትዕዛዛትን ለስታታ ስንሰጥ ስታታ ደግሞ መስራት እንዲሰራልን የምንፈልጋቸውን ነገሮች ትዕዛዝ የምንሰጠው በዚህ በመኑ ባር ሊሆን ይችላል፣ ወይም ደግሞ በቀጥታ በስታታ ኮማንድ ላይ በመጻፍም ትዕዛዝ መስጠት እንችላለን። እስቲ ከነዚህ አሁን የምትመለከቱት ከዊንዶ ከመኑ ባሩ ፋይል አለ፣ ኤዲት አለ፣ ዳታ አለ፣ ግራፊክስ፣ ስታቲስቲክ፣ ዩዘር፣ ዊንዶ፣ ሄልፕ የሚሉት አሉ። እነዚህ እያንዳንዱ መኑ ባሮችን ካወቅን የስታታ ኮማንድ መስጠት በጣም ቀላል ነው። መኑ ኤንድ ኮማንድ ድሪቨን ነው ስታታ በባህሪው ራሱ በመኑ ወይም ደግሞ በኮማንድ ነው የምናዘው ማለት ነው። በሁለቱም ማዘዝ እንችላለን። በሚገባ መንገድ መስራት እንችላለን። ወይ በመኑ ማዘዝ ወይም ደግሞ በኮማንድ ማዘዝ እንችላለን። ሁለቱም አንድ አይነት ትርጉም ይሰጡናል ማለት ነው። ፋይል ማለት ምን ማለት ነው? ፋይል የተለያየ ነገር ይይዛል። አሁን ወደ ስታታ ስንሄድ ስታታችን ለምሳሌ ስታታ ዊንዶ ከፍተን እንደዚህ ላይ አሁን ከፍተናል። እዚህ ላይ ፋይል አለ፣ ኤዲት አለ፣ ዳታ አለ፣ ግራፊክስ፣ ስታቲስቲክስ፣ ዩዘር፣ ዊንዶ፣ ሄልፕ የሚሉት አሉ። እነዚህ ሁሉ የራሳቸው አላቸው። ይህንን ስንከፍት የተለያየ ትርጉም ልናገኝ እንችላለን ማለት ነው። ለምሳሌ አሁን ወደ ፋይል ስንሄድ ፋይል ይኸው ስታዙት ምንድን ነው የሚያመጣልን? ኦፕን የሚል አለ፣ ኦፕን ዳታ ሰብሴት የሚል አለ፣ ፍሬም ሴት የሚል አለ፣ ቪው፣ ዱ፣ ፋይል ኔም፣ ቼንጅ፣ ሉክ፣ ኢምፖርት፣ ኤክስፖርት፣ እነዚህ ፕሪንት የሚሉት አሉ። እነዚህ ሁሉ የሚጠቅሙት ምንድን ነው? ፋይል ስር የምናገኘው እዚህ ላይ ናቸው ማለት ነው። ፋይሎቹ ስር ለምሳሌ ፋይል ምንድን ነው የሚጠቅመው? ኦፕን፣ ሴቭ አስ፣ ዱ፣ ፕሪንት፣ ኤግዚት እዛ ላይ ያየ ነው ማለት ነው። እነዚህ ሁሉ በፋይል ስር የሚገኙት ሰብ መኑዎች ናቸው። ሰብ መኑዎቹ ኦፕን ስንል ከዚህ በፊት ሴቭ ያደረግናቸው ፐርማነንትሊ ሴቭ ያደረግነው ባለፈው የተወያየ ነው ማለት ነው። ሴቭ ያደረግነው ካለበት ፕሮፋይል ወይም ደግሞ ካለበት ፎልደር ፈልገን ለመክፈት ከፈለን ኦፕን እና ሴቭ አስ ማለት ደግሞ በስታታ ላይ የሰራናቸውን በሙሉ ከጨረስን በኋላ መጨረሻ ላይ ሴቭ እናደርጋለን። ሴቭ ከተደረገበት ቦታ ነው ኦፕን ብለን ኦልሬዲ ኤግዚስት ፋይል የምንፈልገው ማለት ነው። ዱ የሚል ደግሞ ኤክስኪዩት ኤዱ ፋይል ነው። ዱ የሚል እዛ ላይ የምንሰራቸው አሉ። ፕሪንት ደግሞ ያንን የሰራነው ወደ ፕሪንተር አዘን በፕሪንት እንዲወጣልን ከፈለግን ነው። ኤግዚት ደግሞ ያው መጨረሻ ላይ መውጣት ከፈለግን ነው። ዘግተን ለመውጣት ስንፈልግ ኤግዚት እንላለን። ኮምፒውተሩ ይዘጋል ማለት ነው። የሚቀጥለው ደግሞ ኤዲት ነው። ኤዲት ምንድን ነው? ኤዲት ማለት ከዚህ በፊት የሰራናቸውን ነገሮች ስህተት ሊኖሩ ይችላሉ፣ ወይም ደግሞ የምናስተካክላቸው ነገሮች አሉ። እዛ ላይ ኤዲት የምናደርገው
ፔስት ቱ ፔስት ኮማንድ እዛ ስር ያለ የምናገኘው ፔስት የሚል አለ፣ ኮፒ ቴብል የሚል አለ፣ ፕሬፈረንስ አለ። እነዛን ሁሉ ፕሬፈረንስ ቱ ቼንጅ ዘ ከለር ኦፍ ስታታ ነው። ፕሬፈረንስ አሁን የስታታን ከለር ቼንጅ ለማድረግ ከፈለግ ፕሬፈረንስ ስር እንገባለን። ይሄ የምናገኘው ከኤዲት ስር ነው። ፔስት የሚለው ደግሞ ኮፒ ፔስት ለማድረግ ነው። ኮፒ ቴብሉን ኮፒ ለማድረግ ነው። ሶስተኛው ደግሞ ዳታ ነው። ዳታ ውስጥ ስንገባ ኮምፒውተር ወይም ደግሞ ስታታ ውስጥ ያስገባናቸው ዳታዎች አሉ። እነዚህን ዳታዎች በተለያየ መንገድ ለመግለጽ ስንፈልግ ነው በዳታ ስር ስንገባ ማለት ነው። ሜኑ ዳታ ስር ገብተን ዲስክራይብ የሚላለን። ዲስክራይብ ስንል ኦፕን ቫሪያብል ማናጀር ነው። ክሪኤት ኒው ቫሪያብል ነው። እንደገና ሶርት ለማድረግ በአልፋቤቲካሊ ኢንክሪዚንግ ኦር ዲክሪዚንግ ዳታ ሶርት ለማድረግ ከፈለግን ኦፕን ዳታ ኤዲተር ዳታ ኤዲተሮችን ከፍተን ማየት ከፈለግን እነዛን ግራፍ ደግሞ ኮንቴንት ቫሪየስ ዳታ ግራፎቹን ይመለከታል። በተለያየ መንገድ ለወደፊት በተግባር ሲናይ ግልጽ ይሆናል። ስታቲስቲክስ የሚል ደግሞ the majority of ስታታ ኮማንድ እዚህ ስር ነው የምናገኘው። the majority ማንኛውንም ኮማንድ ለስታታ የምንሰጠው በዚህ ስታቲስቲክስ ነው። ዳታችንን አናላይዝ ለማድረግ ስንፈልግ መጀመሪያ የምንገባው ስታቲስቲክስ በሚለው ስር ነው። to contain most of stata command for descriptive and inferential data analysis ነው። ለዲስክሪፕቲቭ የሚሆን ለኢንፈረንሻል ወይም ደግሞ ኢኮኖሜትሪክ ሪዛልቶች ኮማንድ የምናገኘው ስታቲስቲክስ በሚል ስር ነው ማለት ነው። ስለዚህ ስታቲስቲክስ በጣም ወሳኝ ቦታ ነው ማለት ነው። ምናልባት ኮማንድ አብዛኛውን ጊዜ ትዕዛዝ ስንሰጥ ለስታታ አንዳንድ ስህተቶች ሊፈጠሩ ይችላሉ፣ ወይም ደግሞ ኤክስፒሪያንስ ላይኖረን ይችላል። ያ ሲሆን ምንድነው የምናደርገው? ስታቲስቲክስ ስር እንገባለን ማለት ነው። ለምሳሌ ላሳያችሁ እስቲ ስታታ ትክክለኛው ስታታ ሶፍትዌር ነው። ይሄ ሶፍትዌሩ ስታቲስቲክስ ይቺ ነች። ስታቲስቲክስ ስትንል አሁን የተለያዩ ሶፍትዌሮች አሉ። ሰመራይዝ ለዲስክሪፕቲቭ አናላይዝ ነው። ሰመራይዝ ስር ደግሞ የተለያየ ሰብ ኮንቴንቶች አሉ። አንደርሲዝ እነዚህ ማዘዝ እንችላለን ማለት ከነዚህ የምንፈልገው ቴብል እንደ ኮሌክሽን ሊሆን ይችላል፣ ፍሪኩዌንሲ ቴብል ሊሆን ይችላል፣ አዘር ቴብል፣ ክላሲካል ቴስት ኦር ሃይፖቴሲስ እዛ ስር ነው የምናገኘው። ሊኒየር ሞዴል እንደ ሪሌትድ የሚሉት ደግሞ እነዚህ አኖቫ ምናምን የሚሉት ነገሮች ባይናሪ አውትካም ለሎጂስቲክ ፕሮቢት ኮምፕሊሜንተሪ ሎግ ኮንዲሽናል ሎጂስቲክ እነዚህን ሁሉ ደግሞ የምናገኘው በባይናሪ ነው። ኦርዲናል ሪግሬሽን ሊኖር ይችላል። በተለይ በማናጅመንት ስር ሳቲስፋይድ ቬሪ ሳቲስፋይድ የሚባሉ አሉ። በኢኮኖሚክስ ደግሞ ፕሬፈራንሶች አሉ። እነዛን ፕሬፈራንስ ኦርደር አድርገን የምንሰራበት ነው። ካታጎሪካል ሊሆን ይችላል። ለምሳሌ ሜል ፊሜል፣ ሃይ ኢንካም ሎው ኢንካም፣ ካውንት አውትካም የሚባሉት ፖይዘን ሪግሬሽን እንጠቀማለን። ኔጋቲቭ ባይኖሚላር ሪግሬሽን፣ ሌላው ፍራክሽናል አውትካም። እነዚህ ሁሉ ትዕዛዞች የምናገኘው ማንኛውም የስታታ ኮማንድ የምናገኘው በስታቲስቲክስ ስር ነው። ሌላው ዩዘር ነው። ዩዘር ደግሞ ዳታዎች አሉ፣ ግራፊክ፣ ስታቲስቲክስ እነዚህ እናገኛለን። ዊንዶ ደግሞ ለምሳሌ ይሄን ስታታችን ስንከፍት ማለት ነው አንዳንድ ጊዜ የሪቪው ዊንዶ ላመጣ ይችላል። ደግሞ የቫሪያብል ዊንዶ ላመጣ ይችላል። እነዚህ ወይም ደግሞ በቀጥታ እዚህ ላይ ሪዛልት ዊንዶ የሚባለውን ላያሳይ ይችላል። ላያሳይ ሲችል አሁን ለምሳሌ ኮማንድ ከሆነ ኮማንድ የማይታይልን ከሆነ ኮማንድ እዚህ ስነካ ያመጣልናል። ሪዛልት የማያሳይ ከሆነ ሪዛልቱን ያመጣል። ሂስቶሪካል ወይም ሪቪው ዊንዶ የምንለው ደግሞ ይሄኛው ነው፣ እሱን ሊያመጣል ይችላል። ቫሪያብል ዊንዶ የማያመጣ ከሆነ ደግሞ እሱን ማግኘት እንችላለን ማለት ነው። ስለዚህ እነዚህ አይነት ዳታዎች ዳታ እንዴት እንደሆነ ዲስክራይብ፣ ዳታ ፕሬፈራንስ እነዚህ ሁሉ ከዚህ ስር እናገኛለን ማለት ነው። ስለዚህ እነዚህ መኑዎች አብዛኛው ከመኑዎች በጣም ሰፊ የስታታ ኮማንድ የያዘው ስታቲስቲክስ ማለት ዩዘር አሁን እንዳያሳየዋችሁ ዊንዶ የሚለው ሄልፕ ስታታ ኮማንዶች በተለያየ ቱቶሪያል ጋይድላይኖችን ለማግኘት ስንፈልግ ሄልፕ ስር እንገባለን። ያን ሊያመጣልን ይችላል ማለት ነው። ሌላው ኮማንድ ስታታ እንዴት ሴቭ እናደርጋለን ነው። ሁለተኛው the do file editor allows you to store a set of commands and it makes it easier to check and fix errors። ምናልባት በዱ ፋይል ማለት ምን ማለት ነው? አሁን ዱ ፋይል መጀመሪያ ማወቅ አለብን። ዱ ፋይል በቱል ባር ላይ ነው የምናገኘው። ዱ ፋይል ቱል ባር ስለምናገኝ ወደ ቱል ባር ሲንሄድ ያንን እናገኛለን። ምንድነው? በምልክት ነው የተቀመጠው። ዱ ፋይል ፋይል ሌሎችም ስለተቀመጡ
እዛ ላይ ፈልገን ዱ ፋይል የሚለውን ስናይ ዱ ፋይል ማለት በስታታችን ስንሰራ ዳታ አስገብተን ሁሉም ነገር አስገብተን በተለይ የስታታ ኮማንድ ከጻፍን በኋላ ሌላ ጊዜ ደግሞ ሊረሳ ይችላል። ያ የተረሳው እንድናስታውስበት እንደ ማስታወሻ የምንጽፍበት ዱ ፋይል ኤዲተር የሚባል ይሆናል ማለት ነው። ዱ ፋይሎች አሁን ኮማንዶች አሉ። የስታታ ኮማንድ አለ። ስታታ ኮማንዱን በደንብ ከጻፍን በኋላ የት ነው እንደ ማስታወሻ የምናስቀምጠው? በዱ ፋይል ነው ማለት። ስለዚህ በዱ ፋይል ሴቭ አድርገን ሌላ ጊዜ ለምሳሌ አሁን የተመራማሪዎች ሊሆን ይችላል። ተመራማሪዎች አድቫይዘር አላቸው፣ ሪቨሪም አላቸው። ስለዚህ አድቫይዘራችን ያው አድቫይዝ ነው የሚያደርገን ስራው። ኤግዛማይነር ደግሞ ኤግዛማይን ነው ያንን የሰራነውን ደግሞ እንደገና ሪቪው ያደርጋል፣ ይጠይቀናል። ሲጠይቀን የስታታን ኮማንድ ሊጠይቀን ይችላል በቀጥታ ማለት ነው። የስታታን ኮማንድ ለምሳሌ ሎጂት ሪግሬሽንን ሰርተን ከሆነ በስታታችን ውስጥ ማለት ነው ወይም ደግሞ በሪሰርቻችን የሎጂት ሪግሬሽን ሊሆን ይችላል፣ ወይም ፕሮቢት ሪግሬሽን ሊሆን ይችላል፣ ሄክማን ቱ ስቴፕ ሊሆን ይችላል። ሪግሬሽናችን ማለት ነው የሰራ ነው ማለት ነው። ኢንስትሩመንታል ቫሪያብል ሊሆን ይችላል። ስለዚህ ያንን የሰራነውን በስታታ ኮማንድ ተጠቅመን ስለምንሰራ ሌላ ጊዜ መልሰን በሎጂት ወይም ሄክማን ወይም ደግሞ ኢንስትሩመንታል ቫሪያብል ስታታ ኮማንድ መስራቱ ወይም ደግሞ ማሳየቱ ሊከብደን ይችላል፣ ልንረሳ እንችላለን ማለት ነው። ሌላ ደግሞ በሰው ፊት ቀርበን ፕሬዘንት ስለምናደርግ ያው የሰው ፊት ደግሞ ያው እሳት ነው ይባላል። አንዳንዴ የሰው ፊት እያየን አንዳንድ ፕሬዘንቴሽን ለማቅረብ ፍርሃት ሊሰማን ይችላል፣ ኮንፊደንስ ልናጣ እንችላለን። ምክንያቱም ቢኮዝ ዋን ኢዝ አወር ኤግዛማይነር ዘ አዘር ኢዝ አወር አድቫይዘር። ኤግዛማይነሩን መፍራት ሊኖር ይችላል፣ ሌላውም ሊጠይቀን ይችላል ብለን ልንፈራ እንችላለን። ያንን ሁሉ ለማስወገድ ምንድነው የምንጠቀመው? ዱ ፋይል እንጠቀማለን። ስታታ ኮማንዶቹን ስቴፖቹን የተጠቀምነው ስቴፕ ሁሉ በዱ ፋይል ካስቀመጥን በኋላ በራሳችን መርሳት በማንችለው ፋይል ኔም ሰተንበት ሴቭ እናደርጋለን ማለት ነው። ሴቭ ካደረግን በኋላ ፐርማነንትሊ ሴቭድ ሆኗል፣ እናስቀምጣለን። ያው ፕሬዘንት ስናደርግ ምናልባት ኤግዛማይነሩ ሊጠይቀን ይችላል ማለት ነው። ስቴፑን እንዴት ነው የሰራው አሳየን ስለን ምንድነው የምናደርገው? ወዲያውኑ ፋይሉን እንከፍታለን። ከዛ ኮፒ ፔስት አድርገን ስታታ ኮማንድ ላይ እናስቀምጣለን። ያን ጊዜ ስታታም በራሱ ዊዝን ማይክሮ ሰከንድ ምን ያደርጋል? ያመጣልናል፣ ያሳያል። ለምሳሌ አውቶ ኦፕን ኤንድ ሴቭ እንዴት መክፈት እንችላለን፣ እንዴት ሴቭ እናደርጋለን፣ በዚህ እናደርጋለን ማለት ነው። አሁን ፋይል የሚባለው አለ ብያቸዋለሁ። ፋይሉ ላይ ገብተን ከዛ ሴቭ አስ የሚል አለ። ሴቭ አስ እንላለን። ከዛ የፋይል ኔም እንሰጥበታለን። ፋይል ኔሙን ከሰጠንበት ሴቭ እናደርጋለን። በሌላ ጊዜ ደግሞ ያንን ከፍተን ማየት እንችላለን፣ ኤዲት ማድረግ እንችላለን። የምንጨምርበት ዳታም ካለ ልንጨምርበት እንችላለን። ምክንያቱም ዳታ በጣም ሰፊ ሲሆን በአንድ ቀን ስታታ አስገብተን መጨረስ ስለማንችል ሌላም ጊዜ ኤዲት ለማድረግ ቀስ በቀስ እየሰራን ለመሄድ ሴቭ እናደርጋለን። እዛው ሴቭ ካደረግንበት ቦታ ከፍተን እዛ ላይ ኤዲት ለማድረግ ማስተካከል የሚገቡ ነገሮችን ማስተካከል የምንችልበት ሴቭ እናደርጋለን ማለት ነው። ዱ ፋይል እንደዛ አይደለም። ዱ ፋይል የስታታን ኮማንድ ጽፈንበት የምናስቀምጥ ስቴፖቹን ምን አይነት ስቴፕ እንደተጠቀመ ለምሳሌ አሁን ሄክማን ቱ ስቴፕ የሚላለ ሄክማን ቱ ስቴፕ ዘ ፈርስት ስቴፕ ኢዝ ፕሮቢት ሞዴል እንጠቀማለን። ከፕሮቢት ሞዴል ደግሞ የፕሮቢት ሞዴል አስ ኢንስትሩመንታል ቫሪያብል ስለሚጠቅም ሌላ ጊዜ ደግሞ በኦኤልኤስ ተጠቅመን እንሰራለን። እነዚህ ስቴፖች ፈርስት ስቴፕ፣ ሰከንድ ስቴፕ እና የተለያዩ ያገኘናቸው ውጤቶች ሁሉ የምናሳየው በዱ ፋይል ነው። በሴቭ አስ ግን ሴቭ ማለት በስታታ ውስጥ ያስገባነው ዳታ አስገብተን ከጨረስን በኋላ ሌላ ጊዜ ሪቪው ለማድረግ ዳታውን እንደገና ሴቭ አድርገን በተለየ ቦታ የምናስቀምጥ ማለት ነው። ዱ ፋይል ግን የስታታን ኮማንድ እና የተለያዩ ስቴፖች የተጠቀምንበትን የምናስቀምጥበት ሌላ የሴቪንግ ሜትድ ነው ማለት ነው። እነዚህ ሁለቱም መለየት ያስፈልገናል ነው። ሌላው ደግሞ እነዚህ አሁን እንደነገርኳችሁ ስታታ ዊንዶ 4 ነው ብለናል። ቫሪያብል ዊንዶ አለ፣ እንደገና ሪዛልት ዊንዶ አለ፣ ሪቪው ዊንዶ አለ፣ ኮማንድ ዊንዶ አለ። እነዚህ አራቱ የስታታ ምንድነው ኢንተርፌስ ወይም ደግሞ ስታታ ዊንዶ ይባላሉ። ዊንዶቹ አሁን እዚህ ላይ አራት ነው የምናየው ማለት ነው። ስታታ ኮማንድ አለ፣ ሪዛልት አለ፣ ቫሪያብል ዊንዶ አለ፣ ሪቪው ዊንዶ አለ ማለት ነው። እነዚህን አራቶች እያየን ነው የምንሰራው ማለት ነው። ምን ጊዜም ስንከፍት እነዚህን ነገሮች ማወቅ አለብን። ከዛ በኋላ
በተለይ ሪቪው ዊንዶ ምንድነው ኮማንድ ከሰጠን በኋላ ትክክል መስጠታችን አለመስጠታችንን የሚነግርን ነው ሪቪው የምናደርግበት ቦታ ማለት ነው። ምናልባት ስህተት ከሰጠን ኢረር ብሎ በቀይ የተጻፈ ኢረር የሚል ይሰጠናል። ያኔ ኢረር መሆኑን በማወቅ እንደገና መልሰን ስህተታችን እያየን ሌላ ኮማንድ እንሰጣለን። ሲስተካከል ግን በሪቪው ዊንዶ ላይ እና በሪዛልት ዊንዶ ላይ የምናያቸው ውጤቶች ሁሉ ተመሳሳይ ናቸው። ማለት ዊንዶ ላይ ሪዛልት ዊንዶ ላይ ሪዛልቱን ነው የምናየው። ሪቪው ላይ ደግሞ ቀይ የሚባል ኢረር የሚባል ነገር የለም። በትክክለኛ መጻፉን በጥቁርና እንደዚህኛው አሁን ኖርማል ነው የጥቁር ነው ሪቪው ዊንዶ ይላል። ያኛው የምንሰጣቸው ኮማንዶችንም እንደገና እዚህ ያመጣ ኮማንዱ ራሱ እዚህ ነው የምናየው ማለት ነው። እዚህ ላይ ኮማንድ ዊንዶ ላይ እንጽፋለን። የጻፍነውን ኮማንድ ላይ የሰጠነውን ትዕዛዝ እዚህ ላይ ደግሞ ትክክለኛ እሱን ያመጣልናል። ሌላም እንደው እየሰራን እያለን እቺ ሪቪው ዊንዶ ወደዚህ አምጥተን እንደገና ቼክ ማድረግ እንችላለን። በዚህ አይነት መስራት እንችላለን ማለት ነው። እነዚህ ነገሮች በደንብ ማወቅ ያስፈልጋል። የሚቀጥለው ደግሞ ኮመን ስታታ ሲንታክስ ነው። ሲንታክስ ማለት ምን ማለት ነው? አሁን this is both command and menu driven ብለን አሁን ስታታ ኮማንድ ወይም ደግሞ ሜኑ ተጠቅመን መስራት እንችላለን። ከሁለቱ እጅግ በጣም አሪፍ የሆነው የትኛው ነው? ኮማንድ ነው። ምክንያቱም ኮማንድ በኮንፊደንስ ነው የምንጽፈው። በትክክል እንጽፋለን። በኮንፊደንስ ወይም በራስ መተማመናችን ይጨምራል። ሜኑ ግን ምን ጊዜም ምንድነው የሚያደርግ ዲፔንደንት ነው የሚያደርገን ማለት ነው። ዲፔንደንት ስለሚያደርገን ሁል ጊዜ ሜኑ ላይ እንደገፋለን። ተደግፈን እንድንኖር ነው የሚሰራ። እንደገና ሜኑን ሁለት ጊዜ ልንጽፍ እንችላለን። የተለያዩ ስህተቶች የሚፈጸሙት በሜኑ ላይ ነው። ግን በኮማንድ ላይ በራሳችን ኮንፊደንስ በራሳችን በቃ ሙሉ ኮንፊደንስ ኖሮን ስለምንጽፍበት ስህተቱ በጣም የጎላ አይደለም። እንደ ሜኑ ሶፍትዌር ወይም እንደ ሜኑ ትዕዛዝ ብዙም ችግር አይፈጠርም በኮማንድ ላይ ማለት። ስለዚህ ከሜኑ ኮማንድን ብንመርጥ የተሻለ ነው የሚል መልእክት አለኝ። ሞስት ስታተስ ኮማንድስ ፎሎ ዘ ሴም ሲንታክስ ነው። ያው እንግዲህ ስታታ ስንል ዘ ሴም የሆነ ሲንታክስ ነው የምንጠቀመው። ሲንታክስ ማለት ምን ማለት ነው? የኔ ጥያቄ ሲንታክስ ማለት you know in English there is a grammar. the grammar ማለት የቋንቋ ህግ ማለት ነው። ህጉን ተከትሎ የሚሄድ ሴንቴንስ ፓራግራፍ የምንጽፍባቸው ምንድነው ግራመሩን ተጠቅመን ነው። ግራመሩን የጠበቀ የቋንቋ ስርዓቱን የጠበቀ ማለት ነው ግራመር በእንግሊዘኛ። በዚህኛውም ደግሞ ስታታ ሲንታክስ ማለት የስታታ ሶፍትዌር ቋንቋ ህግ ማለት የቋንቋው ህግ። that means stata syntax is the grammar of this syntax is the grammar of stata ማለት we can say like that። ስለዚህ ይህንን ስታታ ሲንታክስ ማለት ቋንቋው ስለሆነ ህጉ ምን ይመስላል የሚል ደግሞ እናያለን። ለምሳሌ ሰመራይዝ SUM ማለት ሳም ይላል። ሰመራይዝ ነው ሙሉ ቋንቋው። ግን ስታታ ምንድነው? የስታታ አንዱ የተለየ ሁኔታ የመጀመሪያዋን ከቃላቶቹ የምንጠቀመው የመጀመሪያ 3 ፊደላት ተከታታይ ማለት ነው ከጻፍ ሙሉ ወርድ እንደተጻፈ አድርጎ አንደርስታንድ ስለሚያደርግ ሳም ይላል። ሳም ማለት ሰመራይዝ ማለት ነው። አሁን ያለን ቫሪያብል ኤጅ ነው። if age greater or equal to 50 ይላል። አሁን ካስገባነው ዳታ ለምሳሌ ቀጥታ ወደ ስታታ ሶፍትዌር እንሂድ። ሶፍትዌር አሁን እዚህ ላይ ምንም ነገር የለውም፣ ባዶ ነው ሁሉ። ስለዚህ ባዶ ስለሆነ ስታታ ከዚህ በፊት ሴቭ ያደርጉታል። ሴቭ ያደረግነው ለምሳሌ ኦፕን ብንል ከዚህ በፊት ሴቭ የተደረጉትን ያመጣልናል ብለናል። ኦፕን ስንል ይኸው እዚህ ላይ አምጥቶልናል። ምንድነው ያመጣልን? አሁን ለምሳሌ MN ሎጂክ የምትላለች እዚህ መልቲቫሪየት ፕሮቢት ሞዴል የሚባል አሁን MN ሎጂክ የሚለውን ልክፈት እስቲ። ሲከፍት ይኸው አመጣልኝ። ምንድነው ያመጣው? ቫሪያብሎቹ እዚህ አለ። ጄ ቾይስ አለ፣ ሌቨል ኦፍ ኤዱኬሽን፣ ላንድ ሳይዝ፣ ሃውስሆልድ ሳይዝ፣ አክሰስ ቱ ክሬዲት፣ ኤጅ እንደዚህ እያለ ከዚህ በፊት ሴቭ አድርገን አስቀምጠናል። ያው ሴቭ የተደረገ ስለሆነ ከዚህ አምጥተን መስራት እንችላለን። ግን ሴቭ ባይደረጉ ደግሞ እነዚህን አሁን ምንድነው የሚያደርገው? ክሊር ነው የሚያደርገው። ክሊር አደርጋለሁ፣ ይፋ ጠፋ። ክሊር ስንል እንዳለ ወደዚህ የመጡትን ዳታዎች ሁሉ አውጣልኝ ማለት ነው። ስለዚህ አሁን ወደ ፋይል ይሄዳል። ወደ ፋይል ሄጄ ምንድነው አሁን በኤክሴል አለኝ ዳታ።
ኤክሴል በኢምፖርት ነው የምንጠቀመው። ኢምፖርት የሚል አለ። ከዛ ኤክሴል ስፕሪድ ሺት የሚል አለ። በኤክሴል ፎርም ነው ሴቭ የተደረገው። እሱን ክሊር አደርጋለሁ። ከዛ አሁን እዚህ ላይ ኤክሴል ፋይሉ በምንድን ነው የተጻፈው የትኛውን ትፈልጋለህ ማለቱ ነው። ስለዚህ ብሮውዝ እላለሁ። ብሮውዝ ስል ምንድን ነው ፈልግ ማለት ነው ከተቀመጠበት ቦታ። አሁን ሎጂት በሚል በኤክሴል ዳታ ያስቀመጥኩት አለ ከዚህ ማለት እሱን ልውሰድና እንደዚህ ያደርጋለሁ። ያኔ ምንድነው የሚያጣው እሱ ከፈተ። አሁን ከኤክሴል ከፍቶልኛል ከኤክሴል ፋይል። አሁን ምንድነው ያለው ኢምፖርት ፋይልስ ሮው አስ ቫሪያብል ኔም። መጀመሪያ ሮው አስ ቫሪያብል ኔም ኢምፖርት አድርግ ነው። ኢምፖርት ኦል ዳታ አስ ስትሪንግ ያለ ሁሉንም ዳታዎች አሁን ከአንድ እስከ ብዙ ሊሆን ይችላል። ኤ ቢ ሲ ዲ ኢ የሚል አለ እስከ ብዙ ነው። በዛ ኢምፖርት አድርግልኝ ካል ሁሉንም ወዴት ነው ወደ ስትሪንግ ነው የሚቀይረው ማለት ነው። ስትሪንግ ደግሞ አናላይዝ ማድረግ አንችልም በስታታ። ስለዚህ ምንድነው ሮው ፈርስት ሮው አስ ምንድነው አስ ቫሪያብል ኔም። ያኔ አሁን ቫሪያብል ኔሞቹን አመጣልኝ። ሌሎች ደግሞ ዳታዎች እንዳስገባሁት ነው ያደርግልኛል ማለት ነው። አሁን እዚህ ላይ ምንድነው ሪዛልት ነው። ይሄ ሪዛልት ዊንዶ ነው የሚባለው። እዚህ ደግሞ ሪቪው ዊንዶ ነው። እንደገና መልሼ ራሱ ቼክ ማድረግ ይችላል ማለት ነው። ይሄ ደግሞ ቫሪያብል ዊንዶ ነው። ኮማንድ ዊንዶ ደግሞ እዚህ ነው። አሁን እዚህ አምጥቶልኛል። ምንድነው አሁን የቀረው? አሁን ምን ፈልገው ምንድነው ኮመን ስታት። አሁን ለምሳሌ ሳማራይዝ ኤዱኬሽን ሜምበርሺፕ እቁብ ላይቭ ስቶክ። አሁን ኢፍ እና ኢን የሚሉት በስታታ ኮማንድ እንዴት ነው ላንጉዌጁን ስታታ የሚያነበው? ኢፍ ማለት ምን ማለት? ኢፍ አሁን ለምሳሌ ቫሪያብሎቹን ሊስት ካደረጉ በኋላ ከነሱ ደግሞ አንድ ካታጎሪካል ቫሪያብል ኮዱን ይሰጣል። በሊስት እና በሳም ነው። አሁን ሊስት ላይቭ ስቶክ ኢፍ የሚል አስቀምጦልኛል። አሁን እዚህ ላይ ሊስት ብዬ ከዛ ኤጅ ኤዱኬሽን ዲፔንደንት ሬሽዮ አክሰስ ቱ ክሬዲት ካለ በኋላ አሁን ኢፍ እንበልና ኢፍ ካልኩ አሁን ይሄ ደሚ ነው። ደሚ ስለሆነ አሁን ምንድነው ኢፍ ዜሮ ነን ፓርቲሲፓንት ዋን ፓርቲሲፓንት ነው። አሁን ዋን ብል አሁን ለምሳሌ ፓርቲሲፓንት የሚገልጸው ማለት ነው። አሁን ፓርቲሲፓንቶቹን ሲያስገባ ሊስት ያደረገው ምንድነው እንዳለ አንድ የመጣውን ሊስት አድርግልኝ ነው። ምንድነው አሁን ሊስት ኤጅ ኤዱኬሽን ዲፔንደንት ሬሽዮ ነን ፋርም ትሬኒንግ ነን ፋርም ትሬኒንግም አለ። ኢፍ WLP is equal to 1 ነው። 1 ደብል ነው ያደረገው። ኢኳል ለማለት ከፈለን ኢኳሊቲን ለማሳየት ደብል ኢኳል ነው የምንጠቀመው። ስለዚህ ኤጅ ኤዱኬሽን ዲፔንደንት ሬሽዮ እና ነን ፋርም ትሬኒንግ ሊስት አድርግልኝ ለማን? ለፓርቲሲፓንት ኮዳቸው WLP አንድ ለሆኑት ፓርቲሲፓንቶች ሊስት አድርግልኝ ነው። ሊስት ሲያደርግ በእንደዚህ ነው ማለት ነው። በእንደዚህ ነው እነዚህ ነው እነዚህ ሊስት አድርጎልናል። ስንት ናቸው ለማለት እስከዚህ እስከ 383 ጠቅላላ ያሉትን ሁሉ ሊስት አድርጎናል ማለት ነው። ፈርስት ሮው 12 ቫሪያብል ነው ያለ ነው። ከነዚህ ሁሉ ይሄንን አምጥቶልኛል እንዳለ ሊስቱን አሳይቶኛል ማለት ነው። በዚህ ቼክ ማድረግ እንችላለን። ሌላው ደግሞ ምንድነው ሳም የሚለው ነው። እንዳሁኑ ያሁኖቹ አሁን ለምሳሌ እዚህ ሪቪው ብለናል። ሪቪው የሚለው ሊስት የምትለውን ሳም ይላል። ደግሞ ሳመራይዝ አሁን ምንድነው ሶሪ በዚህ ሊስት አድርጌ እንደዚህ ብያለሁ። ኤጅ ኤዱኬሽን እንደዛ ስንል ይኸው የበፊቱ ሊስት ነው ያደረገው። ሊስት እንዲዘረዝርልኝ ነው አንድ በአንድ ካሉት ሁሉ ዘርዝሮ እንዲያመጣልኝ ነው። በየትኛው ሮው ላይ እንደሚገኙ የሚያሳይ ነው። ይሄ ሳመራይዝ ማለት ደግሞ ኦብዘርቬሽኑ አሁን እነዚህ WLP is equal to 1 የሆኑት ጠቅላላ ኤጅ ኦብዘርቬሽኑ 182 ነው። አሁን ጠቅላላዎቹ የነዚህ ላይ ሊስት ያደረግናቸው 182 ናቸው ማለት ነው። ሳመራይዝ ስናደርግ ደግሞ እንደዛኛው ሊስት ማድረግ ሳይሆን ኦብዘርቬሽኖቹ ለምሳሌ ኤጅ 182 ነው። ምንድናቸው 182? ለዚህ WLP is equal to 1 ለሆኑት ማለት ነው። ኤዱኬሽንም 182 ዲፔንደንት ሬሽዮ እነዚህ 80 ሚናቸው አሁን ኤጅ 32 ኤዱኬሽን እስከ ሁለተኛ ክፍል ዲፔንደንት ሬሽዮ ቤተሰቡ አሁን ጥገኛ የሆኑት ማለት ነው እስከ 5
ነን ፋርም ትሬኒንግ ኦልሞስት ያገኛሉ አንድ የሚሉት ማለት ነው። ከነዚህ ሁሉ ሚኒመማቸው አለ ማክሲመም አለ ያንን ሁሉ ሰመራይዝ አድርጎ የሚሰጠን ማለት ነው። ስለዚህ ኢፍ እና ኢን የሚል ደግሞ አሁን ኢፍ አይተናል። ኢን ደግሞ ለምንድን ነው የሚጠቀመው? ለምሳሌ ምንድን ነው የምናደርገው? ሶሪ ቀጥለን summarize each age if age greater or equal to 50 ይላል። አሁን እዚህ ላይ አሁን some age if ብለን እድሜያቸው ከስንት እንቀር 30 great or equal to ከ30 እስከ 45 እንበል እስቲ ያንን ልንል እንችላለን። አሁን summarize age if age great or equal to ለምንድን ነው አሁን ቀይ ያሳይ ኢንቫሊድ ነው ያለው? ለምንድን ነው ኢንቫሊድ ያለው? አሁን ይሄን ነው አንዳንዴ አሁን እዚህ ሪቪው ዊንዶው ብለናል። ሪቪው ዊንዶው ስላል እስቲ ምንድን ነው ሲተቱ የሚለውን ቼክ ማድረግ አለብን። እቺ ስለተጠጋች ነው እንደዛ ብናደርግ ትክክል ኦኬ 30 ስለሌለ ማለት ነው። ሶሪ ኢኩዌሽኑ ራሱ ኤጅ ግሬት ኦር ኢኳል ቱ 45 ለሆኑት ማስቀመጥ እንችላለን ማለት ነው። ምክንያቱም ኤጅ 30 ግሬት ኦር ኢኳል ቱ 45 አይባልም በሂሳብ ራሱ ማለት ነው። ያ ስህተት ነው። አሁን ወደዚህ እዚህ ላይ ስንሰራ some age if age great or equal to 35 summarize ሌላ ደግሞ ምንድን ነው ኢንካም ቢኖር ጥሩ ነበረ። ኢንካም ስለሌለ ኤዱኬሽን እንባለው if age ምንድን ነው great or equal to 5 ብንል አሁን አለ ነው ዳታችን ኤዱኬሽን የለም ማለት ነው። አሁን ኢንቫሊድ የሆነ ኢንቫሊድ ኔም ነው ከአምስተኛ ክፍል በላይ ስለሌለ ኤዱኬሽን some education if education sorry ስለሌለ ሳይሆን ራሱ ኤዱካ great or equal to 50 ነው አንድ ኮን ስለሆነ ነው የመጣው። summarize education if education great or equal to 5 አሁን ከአምስተኛ ክፍል በላይ የሆኑት ሚናቸው ይሄ ነው። ምናልባት 12ኛ ክፍል በላይ የሆኑ ተማሪዎች ካሉ ወይም ደግሞ ሬስፖንደንቶች ካሉ 12 እንበልና እንደዚህ ብንል አለ ወይ ዜሮ ነው። አሁን ከ12ኛ ክፍል በላይ የለም ማለት ነው። if education less or equal to አሁን less or equal to 12 ብንል አሁን ጠቅላላው ዳታ ያመጣልናል ማለት ነው። if education less or equal to 12 means 383 ጠቅላላ ሳምፕላችን 383 ነው። 12ኛ ክፍል በላይ የለም ስለተባለ ከ12ኛ በታች የሆኑ ደግሞ እነዚህ ናቸው። ለምሳሌ ግሬት ኦር ኢኳል ቱ 5 ይሄው አምጥቶልናል። ግሬት ኦር ኢኳል ቱ 12 የለም ብለናል። የለም ከሆነ ያው ሌዝ ኦር ኢኳል ቱ 12 ማለት ነው። ጠቅላላ ሬስፖንደንቱ 383 ስለሆነ ሚኑ ምንድነው አንደኛ ክፍል ነው። ተደምሮ የሁሉም ተደምሮ ለሁሉም ሲሰጥ አንድ ስለሚያመጣ ያንን ያደርጋል ማለት ነው። ስለዚህ እነዚህ ኢፍ እና ኢን የሚሉትን ኮማንዶች አሁን እስካሁን ኢፍ ነው ያየነው፣ ኢን አላየንም። ስለዚህ ኢን ደግሞ እንዴት እናያለን ነው። ኢን የራሱ ለምሳሌ አሁን ኢን ከዚህ እስከዚህ ማለት ነው። ሊስት ኢን 5 ከዛ በምንድን ነው በዚህ ነው የምናስቀምጠው ማለት ነው። 250 እንበል ከ1 እስከ 250 ያሉትን ሊስት አድርግልኝ ብንል እንደዚህ ነው የሚያደርገው ማለት ነው። ሊስት ይሄኔ ከ1 ጀምሮ እስከ 250 ያሉትን ዳታዎች ሊስት አድርግልን ማለት ነው። ምናልባት ስህተት ካለ በትክክል ያላስገባ ነው ካለ በዚህ አይነት ቼክ ማድረግና ማስተካከል እንችላለን ማለት ነው። ወይም ደግሞ ሰመራይዝ ካልን ደግሞ ሳም ካልና ኢን እንደዚህ ብንልም
ከ5 እስከ 250 ያሉትን ሚኖቹን ስታንዳርድ ዲቪዬሽኑን ሚኒመም ማክሲመሙን በዚህ ሊያስቀምጥልን ይችላል። ስለዚህ ኢን ማለት ከዚህ እስከዚህ የሚል ነው በስታታ ቋንቋ። ኢፍ ማለት ደግሞ ሰሌክት አድርገን የምንወስነውን ብቻ ሊስት ለማድረግ ወይም ሰመራይዝ ለማድረግ የምንጠቀምበት የስታታ ኮማንድ ነው ማለት ነው። ስለዚህ ኢን እና ኤፍ በዚህ በመጠቀም ሌላም ደግሞ ኤክስፓንድ ማድረግ ትችላላችሁ እውቀታችሁን። ከዚህ በመቀጠል የሎጂካል ኦፕሬተሮች አሉ። ሎጂካል በስታታ ኦፕሬተሮች አሉ። ለምሳሌ አሁን እቺ ላይ ታያላችሁ። እዚህ ላይ የምናየው ይሄ ኖት ኢኳል ዚስ ኢኳል ደብል የተባለ ማለት ይሄ ደግሞ ኖት ኢኳል ይሄ ማለት ኖት ኢኳል ማለት ነው። እነዚህ አሁን ኖት ማለት ነው። ኢኳል ኖት እና ኖት ኢኳል አንድ አይደለም በእንግሊዝኛው ግራመሩ ራሱ። እዚህ ላይ ደግሞ የሚቀጥለው ይሄ ኖት ኢኳል ነው። ይሄ ግሬተር ይሄ መጠን ግሬተር ዛን ኦር ኢኳል ቱ ሌስ ዛን ኦር ኢኳል ቱ እቺ ደግሞ ኤንዴ ነው። በስታታ ኤንዴ እቺን ነው የምንጽፈው እንጂ ኤንዴ ብለን ኤንዲ ከጻፍን አያነብም ማለት ነው። አንደርስታንድ አያደርግም። ይሄን ብቻ ነው አንደርስታንድ የሚያደርገው። ሌላው ይሄ ደግሞ ኦር ማለት ነው። ኦር ይሄ ቀጥ ያለ 90 ዲግሪ የቆመ ነው። ከዚህ እስከዚህ የሚል ደግሞ ስላሽ ስለሆነ መለየት አለብን ማለት ነው። ሌላው ምንድነው አርትሜቲክ ኦፕሬተሮች አሉ በማቴማቲክስ ስታታ ውስጥ አንዳንድ ቫሪያብሎች መደመር የሚያስፈልጉ አሉ፣ መቀነስ የሚያስፈልጉ አሉ፣ ማባዛት፣ ማካፈል፣ በፓወር መጻፍ አለ። ስለዚህ መደመር አዲሽን እዚህ ላይ የሚታዩት አለ፣ ሳብትራክሽን አለ፣ መልቲፕሊኬሽን እቺ አስትሪክስ ነው የምንጠቀመው ማለት ነው። እቺ ነው እንጂ የማባዛት ኤክስ ምልክት ከተጠቀምን ስታታ አያነብም ማለት ነው። እንደገና ይሄ ደግሞ ምንድነው ዲቪዥን ነው የሚያሳየው። ይሄ ደግሞ የሚያሳየው ምንድነው ፓወር ነው። በፓወር ኦፍ 2 ፓወር ኦፍ 3 እያልን የምንጽፋቸው። ስለዚህ ሲያስፈልግ በማቴማቲካል ወይም አርትሜቲክ ኦፕሬተር በስታታ ውስጥ የምንጠቀማቸው እነዚህን መሆኑን ነው። ስለዚህ አሁን ሊስት ኮማንዶቹ አሉ። ኢፍ እና ኢን አይተናል። በኢን በኢፍ ሊስት ኢን ብለናል፣ ሊስት ብለናል። ኢንታየር ዳታ ስናስገባ ማለት ነው። እነዚህን ሁሉ እንዴት እንደምንጠቀም አሳይቻቸዋለሁ። ስለዚህ ሊስት ኢንካም ሃውስሆልድ ኢን ከ1 እስከ 50 ያሉትን ሊስት አድርግልኝ ካል ወይ ደግሞ ሰመራይዝ አድርግና አቨሬጆቹን ስታንዳርድ ዲቪዬሽኑን ሚኒመሙን ማክሲመሙን ማየት ከፈለግን ደግሞ ሳም ኢንካም ሃውስሆልድ ኢን 1 to 15 የሚል መጠቀም እንችላለን። ከ38 እስከ 40 የሚሉት መጠቀም እንችላለን። እነዚህ መጠቀም ስለምንችል ምንም እንትን የለውም። የሚቀጥለው ስታታ ደግሞ ባይ ባይ የሚል በስታታ እንዴት ነው? ፎር ኤግዛምፕል ባይ ጀንደር ሰመራይዝ ዌጅ ይላል እዚህ ላይ። አሁን ባይ ጀንደር 2 ነጥብ ሰመራይዝ ዌጅ ይላል። አሁን በባይ ጀንደር ለምሳሌ አሁን ባይ ብለን እዚህ ላይ እቺ ምንድነች? ካታጎሪ ነች። ባይ ብለን 2 ነጥብ ሳም ካን በኋላ ኤጅ ማስቀመጥ እንችላለን። አሁን ኤጅ ብንል ያመጣልናል ማለት ነው። ሶሪ ምንድነው አሁን ስህተቱ? የተጠቀምነው ባይ ጀንደር ሰመራይዝ ዌጅ ብለዋል እዚህ ባይ ጀንደር። ስለዚህ እዚህ ላይ አሁን እቺ summarize age sorry እሺ ስህተቱን ምን እንደሆነ አላውቅም። ሰመራይዝ ሙሉን ጻፍ። ኦኬ ምንድነው ስህተቱ? ያው ስታታ ደግነቱ ስህተት ከሰራን በስህተቱ አይቀጥልበትም። ስለዚህ መጀመሪያ ምንድነው ማድረግ ያለብን? ሶርት ነው የምናደርገው። የቱን
እቺን WLP ሶርት እናደርጋለን፣ እንከፋፍላለን። 0 እና 1ን እየለየን እንሄዳለን ማለት ነው። አሁን ሶርትድ ነው። ሶርትድ ስለሆነ ከዛ በኋላ ምንድነው ወደ መጀመሪያው እንጣለን ማለት ነው። ሰመራይዝ ኤጅ ያ ነው ስቴቱ እንጂ ሌላ እንትን የለም። አዎ ከዛ በኋላ እነዚያን ስናደርግ በራሱ ይመጣል ማለት ነው። ባይ WL ሁለት ጊዜ ስለተጻፈ አሁን ደግሞ አንዳንዴ በጣም ጥንቃቄ ነው። የኔማቸው ችግር አለ ይላል። ያው በደብሊው እሺ፣ አዎ ኔም ስንጽፍ ትክክል ጥንቃቄ ይፈልጋል። አሁን መረዳት ያለባችሁ ስታታ አብዛኛውን ጊዜ ወርዶች መራራቁን ወይም ካፕስሎክ ስናደርግ ወይም ባክስፔስ ስንሰጥ እንደገና ደግሞ በተለይ ምንድነው ይሄ በካፒታል ሌተር መጻፍ በስታታ ውስጥ ስለማይፈቀድ እነዚህ ስህተቶች ከተፈጠሩ አያነብም። በጣም ሴንሲቲቭ ነው በዚህ ማለት ነው። ስለዚህ ባይ WLP ሰመራይዝ ኤጅ ስናደርግ አሁን ለምሳሌ WLP is equal to 0 እነዚህ ነው። ሚኑም አለ፣ ኦብዘርቬሽኑ 201 ነው። አንድ ደግሞ ኦብዘርቬሽኑ 182 ነው። ስለዚህ ባይ ኢን የሚሉት ኢፍ የሚሉት እና ባይ በእነዚህ አይነት ነው። ባይ በተለይ የምንፈልጋቸውን ቫሪያብሎች በአንድ ካታጎሪ ለምሳሌ አሁን በወንድና በሴት ከፋፍለ ያስቀምጥልኝ ካል ባይ ነው የምንጠቀመው ማለት። ከዚህ እስከዚህ ሊስት አድርግልኝ ወይም ሰመራይዝ አድርግልኝ ካልን ደግሞ ኢን ነው የምንጠቀመው። ኢፍ ካልን ደግሞ ጀንደሩ ይሄ ከሆነ ሰመራይዝ አድርግልኝ ይሄ ከሆነ የሚል ቃል ለመጠቀም ተፈልጎ ነው። ስለዚህ እነዚህ አይነቶቹን በደንብ ብታነቡት ይጠቅማቸዋል። የሚቀጥለው ደግሞ እነዚህ ኮማንድ ስታታዎች አሉ። ኤዲት፣ ብሮዝ፣ ዲስክራይብ የሚሉት አሉ። አሁን ቀጥታ ወደ ተግባር ስለምንገባ ለዛሬው እዚህ እናቆምና እስካሁን ስላዳመጣችሁን እጅግ በጣም አድርጌ አመሰግናቸዋለሁ። የሚቀጥለው ከኤግዛሚኒንግ ዳታ ሴት የሚል ክፍል 3 እንቀጥልበታለን። በተግባሪም በቲዎሪም እያየን ስለምንሄድ እስከ መጨረሻ ብትከታተሉን ጥሩ የስታታ እውቀት በተቻለ መጠን እናገኛለን ብዬ አስባለሁ። አሁን አዲስ ዛሬ ብቻ ወደዚህ ዩቲዩብ የመጣችሁት ሰብስክራይብ እና ሼር በማድረግ እንድትተባበሩኝ፣ ቤተሰብ የሆናችሁት ደግሞ ለጓደኞቻችሁ እንዲደርስ ሼር እንድታደርጉ አሁንም ደግሜ እጠይቃችኋለሁ። መልካም ሁኑልኝ። መልካም ጊዜ ይሁን።